ሰላም ለእናንተ ይሁን ውድ ጓደኞቼ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ምስራቅ ነኝ ተመልሼ መጥቻለሁ። ከሶሻል ሚዲያ ትንሽ ጠፍቻለሁ። ነገር ግን በጣም ደህና ነኝ። ሁሉ ሰላም ነው። ክብር ለጌታ ኢየሱስ ይሁን። ዛሬ እንግዲህ ከእናንተ ጋር የእግዚአብሔርን ቃል አብረን እንካፈላለን። ምንድነው ይዤ የመጣሁት ዋናው ሐሳብ ድጋሜ ስለመወለድና ስለማደግ ያው የተወለደ ነገር ሁሉ ያድጋልና በክርስቶስ ኢየሱስ እንደገና ድጋሜ መወለድ እንዳለብን የዮሐንስ ወንጌል ምዕራፍ 3 ላይ ይናገራል። ወደ ቃሉ ገባለው። ለምን መወለድ አስፈለገን ሲባል ደግሞ ያው ኃጢያት በአዳም ምክንያት ወደኛ ስለመጣ በውስጥ ማንነታችን ስለሞትን አዳም ኃጢያት በሰራበት ሰዓት ሞትን ሞተ፣ ከእግዚአብሔር ተለየ። ግን የሞተው መንፈሱ ነበረ። በሰዓቱ አዳም በስጋ ነበረ፣ ብዙ አመት ኖሮም ነው የሞተው። ነገር ግን በሰራው ኃጢያት ኢሚዲየትሊ ከእግዚአብሔር ጋር ዲስኮኔክት ሆኖ ነበረ። ኢየሱስ ክርስቶስ ስንቀበል የግል አዳኝ አድርገን እንደገና የምንወለደው ቦርን አጌን የምንሆነው ለምን? ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ለኒቆዲሞስ ምን አለው? ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም አለው። አያችሁ፣ ያ ነው የድሮ ማንነታችን። ከአዳም የወሰድነው ማንነታችን የሙት ስለነበረ አሁን የሚወለደው መንፈሳችን ነው። እንደገና ከመንፈስና ውሃ ድጋሜ ትወለዳለህ ብሎ ነው ኢየሱስ ያስረዳው ኒቆዲሞስንና አሁንም እንደገና መወለድ ያስፈልገናል ሲባል ምንድነው? በስጋ አይደለም የምንወለደው ወገኖቼ። ነገር ግን የሞተው ማንነታችን እንደ አዲስ መወለድ አለበት። ከማን? በክርስቶስ እንደገና ማለት ነው። አያችሁ፣ ስለዛም ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው። ልክ ክርስቶስን ተቀብለን እንደገና ስንወለድ አዲስ ህይወት ተሰጠን ማለት ነው። አያችሁ፣ ያ የድሮ ማንነታችን ሞተ፣ ተቀበረ ማለት ነው። አያችሁ፣ የስጋ አሰራር ሳይሆን አሁን የመንፈሳዊ ስራ ነው። ይሄ የምናወራው የመንፈሳዊ ስራ ነው። ለምን? ሁሉ ነገር መንፈሳዊ ስለሆነ። አያችሁ፣ ሁሉ ነገር መንፈሳዊ ስለሆነ። ምክንያቱም ይሄ ስጋችን ሟች ነው፣ አፈር ነው፣ ወደ አፈር ነው የሚመለሰው። ዘላለም ከእግዚአብሔር ጋር የሚኖረው ግን የውስጥ ማንነታችን ነው ወገኖቼ። ስለዛም ነው ድጋሜ መወለድ የሚያስፈልገን። ሁሉ ሰው ሙት ስለሆነ፣ ሁሉ በኃጢያት ምክንያት ሙት ስለሆነ። አያችሁ፣ ሁሉ ኃጢያት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ነው የሚለው ሮሜ 3:23 ላይ እና ሁሉ ኃጢያት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል። ሁሉ በቃ ማንም ሕፃን ዛሬ የተወለደ ቢሆን ያንን ከአዳም የመጣ ማንነት ወርሷል ማለት ነው። ሃሌሉያ። አሁን ደግሞ ክርስቶስ የሰራውን ስናምንና ክርስቶስን ስንቀበል በክርስቶስ ያለውን ወራሽ እንሆናለን። የዘላለም ህይወት ወራሾች እንሆናለን። አዲስ ህይወት ወራሾች እንሆናለን። በክርስቶስ ያለውን ነገር ሁሉ ወራሾች እንሆናለን ማለት ነው። እስቲ የእግዚአብሔርን ቃል አንብብላችሁ። እሺ፣ በጌታ በኢየሱስ ክርስቶስ ስም አነባለሁ። የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ምን አለው? ራሱ ኢየሱስ ነው የተናገረው። አንብቡት። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ምን አለው? ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። አይገርማችሁም? የፈለገ ሰው ስራ ቢሰራ የፈለገ ነገር ቢያደርግ ዳግመኛ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም። ለምን? በድሮ ማንነቱ ኦሬዲ የሞተ ነው። ሙት ማንነት ነው ያለው። ማንም በክርስቶስ ካልሆነ ሙት ነው። ለምን? የአዳምን የሞተው ማንነት ነው የተካፈልነው። ያንን ማንነት ነው በእኛ ያለው። ስለዚህ ክርስቶስ ኢየሱስ ወደዚህ ምድር የመጣው እንደገና ልንወለድ ህይወትን ሊሰጠን ነው። ሃሌሉያ። ስለዚህ ድጋሜ መወለድ ያስፈልገናል። እዚህ ላይ በደንብ ገብታችሁ እንድታነቡ ትፈልጋለሁ ፕሊስ። የዮሐንስ ወንጌል ምዕራፍ 3ን በደንብ አድርጋችሁ ሁሉንም አንብቡት። ኒቆዲሞስ ማለት ፈሪሳውያን ነው፣ አስተማሪ ነው። ተደብቆ ነው ኢየሱስ ክርስቶስን ሊያናገረው ወደ ማታ የመጣውና መምህር ሆይ ያለው፣ አንተ ከእግዚአብሔር የተላክ እንደሆንክ እናውቃለን። ለምን? አንተ አለው የምትሰራቸውን ተአምራት ከእግዚአብሔር ካልሆነ ማንም ሊሰራው አይችልም አለው። ሌሎቹ እኮ አብረውት ያሉት ከኒቆዲሞስ ጋር ያሉት ፈሪሳውያንና ሰዱቃውያን ሌሎችም በዛ ዘመን የነበሩ መምህራን ኢየሱስን ይቃወሙት ነበረ። እሱ ግን ከመካከላቸው ተደብቆ መጥቶ እውነቱ ይሄ ነው፣ አንተ ከእግዚአብሔር እንደሆንክ እናውቃለን። አንተ የምትሰራውን ስራ ከእግዚአብሔር ካልሆነ ማንም ሊሰራው አይችልም ብሎ ኒቆዲሞስ
ለኢየሱስ ይነግረዋል ማለት ነው። ኢየሱስ ምንድነው የመለሰለት? ዋው ትክክል አይተሃል፣ ትክክል ተናግረሃል ኒቆዲሞስ፣ ጥሩ ኦብዘርቬሽን አለ አላለውም። ኢየሱስ ማንነቱን ያውቃል። ኦሬዲ ከእግዚአብሔር እንደተላከ ኦሬዲ የተናገረው ትክክል እንደሆነ ያውቃል። ስለዚህ እሱ አይደለም የገረመው፣ ወደ ዋናው ፖይንት ነው መልሱን የመለሰለት። ልክ ነህ ምናምን በማለት አይደለም። ምን አለው ኒቆዲሞስ አለው? ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። አያችሁ የኒቆዲሞስ ጥያቄና የኢየሱስ መልስ እኮ አይገናኝም። ግን ኢየሱስ የመጣው ህይወት ለመስጠት ነው። ኢየሱስ ክርስቶስ ወደዚህ ምድር የመጣው የሚሰራውን ተአምራት ሰዎች እንዲያመሰግኑለት፣ ሰዎች አፕሩቭ እንዲያደርጉለት ሳይሆን ተአምራቱን ቢደረግ ትምህርቱንም ቢያስተምር የሁሉን ቢያደርግ ዋና ዓላማው ሰዎችን ወደ እግዚአብሔር መንግስት ማምጣት ነው። ዋና ዓላማው ሰዎችን ወደ እግዚአብሔር መንግስት መጥራት ነው። ስለዚህ ኒቆዲሞስ ዋናው እሱ አይደለም፣ ፖይንቱ እሱ አይደለም። ፖይንቱ ማንም ዳግመኛ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም አለው። ከዛ ኒቆዲሞስ ተገረመ። እንዴት ሰው ካረጀ ከሸመገለ በኋላ ድጋሜ ይወለዳል አለው። ሲለው ኢየሱስ ምን አለ? አይ እንደዛ እኮ አይደለም። ሰው እኮ እናቱ ሆድ ውስጥ ገብቶ እንደገና እንደዛ በአባት በእናት ፕሮሰስ እኮ አይደለም የሚወለደው አለው። ሰው ድጋሜ የሚወለደው ከመንፈስና ከውሃ ነው አለው። ይሄ እንዴት ሊሆን ይችላል አለ ኒቆዲሞስ ብሎ ሲጠይቅ ምን አለው ኢየሱስ? አንተ የእስራኤል መምህር ስትሆን እንዴት ይህንን አታውቅም አለው። ሃሌሉያ። ስለዚህ ምንድነው ይሄ? የኔ ትምህርት አይደለም፣ የፕሮቴስታንት ትምህርት አይደለም፣ የኢየሱስ ክርስቶስ ትምህርት ነው። የመንፈስ ቅዱስ ትምህርት ነው። የእግዚአብሔር ትምህርት ነው። ይሄ የእግዚአብሔር ቃል ትምህርት ነው። የመጽሐፍ ቅዱስ ትምህርት ነው። ወገኖቼ ድጋሜ መወለድ አለብን። ሃሌሉያ። እንዳልኳችሁ ነው። ከዘፍጥረት ጀምሮ በደንብ ስታጠኑ ታገኙታላችሁ። ሰው በኃጢአት ምክንያት በአዳም ምክንያት ሞቷል፣ ወድቋል፣ ከእግዚአብሔር ጋር ተለያይቷል። ስለዚህ ኢየሱስ ክርስቶስ ድጋሜ ሲመጣ ህይወት ነው የሰጠን። ማንም በክርስቶስ ሲያምን እንደገና አዲስ ህይወት ያገኛል፣ አዲስ ይወለዳል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ምን ይላል መሰላችሁ? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። አያችሁ ምስራቅ አሁን አዲስ ፍጥረት ናት። እኔ አሁን ጌታን ተቀብያለሁ፣ ድጋሜ ተወልጃለሁ። ያ የድሮ ኃጢአቴ ያ የድሮ በደሌ ሁሉ ተወግዶልኛል፣ ተሽሮልኛል። ይሄ ሳወራው ትቢት ሊመስል ይችላል፣ ግን አይደለም። የእግዚአብሔር ቃል እንደሚናገረው ነው። በቃ አለቀ። የድሮ ማንነቴ ኃጢአቴ ምን ተወግዶልኛል። ለምን ሲባል ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል። በቃ የድሮ የሰራሁት ያደረኩት ግፍ ቢሆን መከራ ቢሆን ኃጢአት ቢሆን የሚያስጸይፍ ነገር ቢሆን አሁን እኔ አዲስ ፍጥረት ነኝ። ያቺ የድሮዋ ምስራቅ ሳልሆን አዲስ በክርስቶስ ህይወት ያገኘው አዲስ ኃጢአቴ የተሰረዘልኝ በደሌ የተደመሰሰልኝ በክርስቶስ ደም የታጠብኩኝ። ሃሌሉያ። አያችሁ ይሄንን ነው ማመን ያለብን። እናንተ ደክማችሁ ተሯሩጣችሁ ኃጢአታችሁን ልታሰርዙ አትችሉም። መልካም ስራ በመስራት ኃጢአት ሊሰራ አይችልም። ነገር ግን ኃጢአት የሚታጠበው በክርስቶስ ደም ብቻ ነው። በክርስቶስ ኢየሱስ እንደሞተላችሁ ከሙታን እንደተነሳላችሁ ለእናንተ ብሎ ሁሉን መከራ እንደተቀበለ ስታምኑ ያኔ አዲስ ፍጥረት ሆናችሁ እንደገና ትወለዳላችሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ያለፈው ኃጢአት እየመጣ ሰይጣን የሚከሳችሁ አንቺ እኮ ትናንትና እንዲህ ነበርሽ፣ አንተ እኮ ትናንት ይሄን ሰርተህ ነበረ፣ አንተ እኮ እንደዛ ነበረ ሲል አይ እኔ አዲስ ፍጥረት ነኝ፣ በቃ የትናንቱ ነገር እኮ ሞቷል። በእርግጥ ድጋሜ ኃጢአትን በኃጢአት መንገድ አልሄድም፣ ድጋሜ ድሮ በሄድኩበት መንገድ አልሄድም። ለምን? ወደ ኃጢአት እንድንመለስ አይደለም ኢየሱስ ክርስቶስ የሞተልን። ገብቷቸዋል። ስንድን ነፃ ስንወጣ እንደገና ስንወለድ እንደገና ወደ ቆሻሻ እንድንገባ ሳይሆን በዛ በንጽህና በክርስቶስ ጸጋ በእግዚአብሔር ጸጋ እንድንኖር ነው። ሃሌሉያ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሃሌሉያ። ከዛ አንደኛ ጴጥሮስ መልእክት 2:3 ምን ይላል መሰላችሁ? ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በቃ ምን አለ? ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ስለዚህ አንድ ሰው ስቴፕ አለው። አያችሁ
ልክ ክርስቶስን አምኖ እንደገና ሲወለድ የድሮ ነገሩ አልቋል። ልክ ቤቢ እንደማለት ነው። ቤቢ በቃ የእውነት ሕፃን ማለት ነው። የድሮ ዕውቀቱን፣ የድሮ ማንነቱን፣ የድሮ አለኝ የሚለውን ነገር ሁሉ ጥሎ ኃጢአቱን ብቻ ሳይሆን ፕራይዱን አለኝ የሚለውን ሁሉ ጥሎ እንደ ቤቢ ነው የሚሆነው። አያችሁ ራሱ እኮ ኢየሱስ አለ እንደ ሕፃን ካልሆናችሁ የእግዚአብሔር መንግስት ልትወርሱ አትችሉም ማለት ራሱ ኢየሱስ። ስለዚህ አሁን ምንድነው የሚለን? እንደ ሕፃን ልጅ ሆነን የቃሉን ወተት አያችሁ፣ የቃሉን ወተት ተመኙ። ለምን አዲስ ስንወለድ እንዴት ነው የምናድገው የሚለው ደግሞ ሌላ ጥያቄ ነው። አያችሁ ቦርነጌን ሆኖ ሰው አይቀርም። አሁን ብዙ ሰዎች አያም ቦርነጌን ይላሉ። ቦርነጌን ሆነን ግን ሕፃን ሆነን ደግሞ እንድንቀር የእግዚአብሔር ፈቃድ አይደለም። ቦርነጌን መሆናችን ያ መጀመሪያው ነው። አያችሁ ወደ ክርስቶስ ስንመጣ ኦፍኮርስ ቦርነጌን እንሆናለን። ታዲያ የተወለደ አያድግም ወይ? ያደገ አይወልድም ወይ ወደሚለው ደግሞ እንሄዳለን። አያችሁ እግዚአብሔር ተወልደን ብቻ እንድንቀር አይፈልግም። እና በጣም ብዙ ክርስቲያን ቦርነጌን ሆኖ በዛው የቀረ ብዙ አለ። ከዓመት ዓመት የማያድግ፣ ከዓመት ዓመት የማይጨምር፣ ከዓመት ዓመት የማይቀየር። ይሄ ደግሞ ትክክል አይደለም። ያ ማለት ምንም ምግብ እየወሰደ አይደለም፣ ኒውትሪሽን እየወሰደ አይደለም ማለት ነው። አያችሁ የቃሉን ወተት እየጠጣ አይደለም ማለት ነው። ቃል እየበላ አይደለም ማለት ነው። መንፈስ እየጠጣ አይደለም ማለት ነው። ከእግዚአብሔር ጋር እየተካፈለ አይደለም ማለት ነው። ቢኮዝ የእግዚአብሔር ዓላማ መወለድ ብቻ ሳይሆን ማደግም ነው። እኛ አንድ አትክልት ተክለን ከዓመት ዓመት ከወርወር ለውጥ ባይኖረው ምንም ማያድግ የማያፈራ ቢሆን ለኛ ደስታ አይሰጠንም። አያችሁ ስለዚህ የተወለደ ሁሉ ማደግ አለበት። ይሄ ትክክለኛ ነገር ነው ወገኖቼ። ባይዘዌ ቦርነጌን ሲለን ተወለዱ ሲለን ተወልደን እንድንቀር አይደለም፣ እንድናደግ እግዚአብሔር ይፈልጋል። በጣም ብዙ ጥቅሶችን ልሰጣችሁ እችላለሁ ስለመወለድ ስለማደግ። እንደውም አንድ ቦታ ላይ ምን ይላል ራሱ ጳውሎስ ምን አለ? እኔ ተከልኩ አጵሎስ ያጠጣል የሚያሳድግ ግን እግዚአብሔር ነው አለ። አያችሁ እኔ ተከልኩ አጵሎስ አጠጣ የሚያሳድግ ግን እግዚአብሔር ነው። አያችሁ ይሄ ፕሮሰስ ሁሌም አለ። ማደግ ማፍራት ከኛ ይጠበቃል። ራሱ ኢየሱስም አለ እኔ እውነተኛ የወይን ግንድ ነኝ፣ ገበሬው አባቴ ነው፣ እናንተ ደግሞ ቅርንጫፍ ናችሁ አለ። ማፍራት አለባችሁ። የማያፈራውን አለ አባቴ ወደ እሳት ቆርጦ ወደ እሳት ይጥለዋል፣ የሚያፈራውን ግን የበለጠ እንዲያፈራ እየገረዘ በደንብ እንዲያፈራ ያደርገዋል ወገኖቼ። እና ማፍራት ማደግ መቀየር ግዴታ ነው፣ ግዴታ ነው። ራሳችሁን እስቲ ፈትሹ። ጌታን ካገኛችሁ ጀምሮ ዳግም ከተወለዳችሁ ጀምሮ አድጋችኋል አላደጋችሁ? ይሄንን ራሳችሁን ፈትሹ እያንዳንዳችሁ። ልጅ ተወልዶ ካላደገ ምንድነው የሚሰማችሁ? እስኪ እናንተ አስቡት። አሁን 2-3 ልጅ የወለደ ሰው ያነጻጽራል ሁሌ። ይቺ ልጅ መቼ ነው ወተት የምታቆመው? ይቺ ልጅ መቼ ነው ምግብ የምትጀምረው? መቼ ነው ይሄ ልጅ ዳይፐር የሚያቆመው? መቼ ነው መራመድ የሚጀምረው? መቼ ነው ማውራት የሚጀምረው? መቼ ነው ትምህርት ቤት የሚሄደው የሚለው ይሄ የኛ ሐሳብና ጭንቀት እንደሆነ እግዚአብሔርም የኛ ማደግ የሱ ሐሳብ ነው ወገኖቼ። ማደግ ግዴታ አለብን። እንደራሳችሁ እዩት። በቃ ይሄንን ምሳሌ እዩት። የወለዳችሁ ሰዎች በልጆቻችሁ እዩት። የማያድግ ልጅ ሲኖር በመካከላቸው ከልጆቻችሁ ምን ያክል ነው ኮንሰርን ነው የሚያደርጋችሁ? በጣም ያስጨንቃችኋል። አብኖርማል እንደሆነ ነው የምታውቁት። ወደ ዶክተር ነው ይዛችሁ የምትሄዱት። ትጨነቃላችሁ። እድገቱ ትክክል አይደለም፣ በእድሜው እያደገ አይደለም፣ በእድሜው እያወራ አይደለም፣ ፕሪማቹር ሆኗል ልጄ ብላችሁ ትጨነቃላችሁ። ለምን? እድገቱ ትክክል ስላልሆነ። ሴም ቲንግ በስፒሪቹዋልም ዳግም የተወለደ ሁሉ ግዴታ ማደግ አለበት። ካላደገ የጎደለው ነገር አለ። ምግብ እየወሰደ አይደለም፣ ተመጣጣኝ ነገር እየወሰደ አይደለም፣ የሚያስፈልገውን ነገር እየወሰደ አይደለም ማለት ነው። ሃሌሉያ። ወደ ኤፌሶን ሰዎች 4:15 ምን ይላል? ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። አሃ እድገታችን ወደ ማን ነው ደግሞ? አሁን ይሄ ደግሞ ወሳኝነት አለው። የምናድገው ወደ ማን ነው? ወደ ሆኑ ሰዎች ነው? የሆነ የምናቃቸው የምንወዳቸው እነሱን ወደ መምሰል ነው የምናድገው? ፓስተሮቻችንን ወደ መምሰል ነው የምናድገው? መሪዎችን እነሱን ለመምሰል ነው የምናድገው? ወዴት ነው የምናድገው የሚለውን ደግሞ ስናይ ምንድነው የሚለው? ራስ ወደ ሆነው ወደ ክርስቶስ እንደግ። ሃሌሉያ። የምናድገው ወደ ክርስቶስ ነው። ክርስቶስን ወደ መምሰል፣ ክርስቶስን ወደ ማሳየት፣ የክርስቶስ ሕይወትን በእኛ ላይ በመተርጎም
የምናድገው ወደ ክርስቶስ ነው። ይሄን በጣም ማወቅ አለብን። አገልግሎት ማየት፣ የተለያዩ አገልግሎቶችን እያዩ ኢንስፓየር መሆን፣ መነቃቃት፣ ይሄ ትክክለኛ ነው፣ ጤነኛ ነው፣ ምንም ችግር የለም። ግን እንትናን መምሰል መፈለግ፣ ነብይ እንትናን መምሰል መፈለግ፣ አፖስትል እንትናን መምሰል መፈለግ፣ ፓስተር እንትናን መምሰል መፈለግ፣ ወደሱ በቃ ትክክል አይደለም። ማንኛችንም ማደግ ያለብን ወደ ክርስቶስ ነው። በቃ የምናድገው ወደ ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ወደ ዕብራውያን 5:12 ምን ይላል? ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለምና። አያችሁ ምን አላቸው? ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ። ያ ምንድነው? ብዙ ተምረው በቃ አንድ ሰው እኮ ይማራል። ከተማረ በኋላ ደግሞ አስተማሪ ይሆናል እንጂ ሁሌ ተማሪ አይሆንም። ሁሌ ተማሪ ያ ማለት ምን ማለት ነው? ትምህርት ይቆማል የሆነ ሰዓት ላይ ያልኳቸው አይደለም። ትምህርት የሆነ ቦታ ላይ አይ በቃኝ ተምሬ ጨርሻለሁ ይላል ማለት ሳይሆን አንድ ነገር ግን ሁሌ ሊደጋገምልን አይገባም። ያንን ተምረን እንደገናኛ አስተማሪዎች መሆን፣ ወዳልደረስንበት ደግሞ ትምህርት መግባት፣ ያንን እየጨመርን ነው መሄድ ያለብን እንጂ ሁሌ ጊዜ አዲስ፣ ሁሌ ጊዜ ሕፃን መሆን የለብንም። አያችሁ ከጊዜው የተነሳ ከጊዜው ማለት የቆያችሁት ምን ያክል ነው? ጌታን ያገኛችሁት መቼ ነው? ደጋሜ የተወለዳችሁት መቼ ነው? ስንት ዓመታችሁ ነው? የ10 ዓመት ቆይታችኋል እና የ10 ዓመት ልጅ ዳዴ ማለት አለበት? የ10 ዓመት ልጅ ዳዴ ማድረግ አለበት? የ10 ዓመት ልጅ ዳይፐር መልበስ አለበት? የ10 ዓመት ልጅ ጡጦ መጥባት አለበት? አሌስ ይሄ ምሳሌ የምሰጠው እንዲረዳን ነው። አሌስ ስፔሻል ኒድ ያለው ልጅ ካልሆነ በስተቀር ስፔሻል ኒድ ያለው ከሆነ ያ ሌላ ክትትል ያስፈልገዋል፣ ሕክምና ያስፈልገዋል፣ ብዙ ነገር ያስፈልገዋል። ግን ኖርማል ከሆነ አንድ ሰው ኖርማል ከሆነ በ10 ዓመቱ ጡጦ አይጠባም፣ በ10 ዓመቱ ዳዴ አይልም፣ በ10 ዓመቱ ዳይፐር አይቀይርም። ወገኖች አያችሁ ምን ያህል ነው የኖራችሁት በጌታ ቤት? መቼ ነው ዳግም የተወለዳችሁት? የት ላይ ነው ያላችሁት? ዛሬ ምን ያክል ተቀይራችኋል? ምን ያክል ተለውጣችኋል? ይሄ ራሴንም ጨምሬ ነው የምናገረው። ምን ያክል ተቀይረናል፣ አድገናል። አያችሁ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያውን ያ ድሮ ጌታ ስትቀበሉ የተሰበካችሁትን እንደገና መስማት ትፈልጋላችሁ። እንደገና ወደ ኋላ ቤዚክ የሆነ የመጀመሪያውን ትምህርት ፋውንዴሽን ክላስ እንደገና መማር ትፈልጋላችሁ። አይገርምም? ዲሳይፕልሺፕ ተምራችሁ ሌላ ተምራችሁ ሌሎችን ወደ ዲሳይፕልሺፕ ወደ ማስገባት ሲገባችሁ እናንተ እንደገና የመጀመሪያ ትምህርት መማር ትፈልጋላችሁ። የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። ለምን አላደጋችሁማ? ለውጥ አልታየባችሁም፣ ፍሬ አልታየባችሁም፣ ለውጥ አልታየባችሁም። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። በቃ ስላላደጋችሁ ጠንካራው ምግብ ከእናንተ ጋር ሊስማማ አይችልም። እስቲል ያንን ወተት ነው የሚያስፈልጋችሁ ይላል። ሃሌሉያ የዕብራውያን ጸሐፊ። ከዛ ቁጥር 5:13 ላይ ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና። ወተት የሚጋት ሕፃን ስለሆነ የጽድቅን ቃል አያውቅምና። አያችሁ ወደ ጽድቅ ትምህርት ከፍ ወዳለ ትምህርት የሚሄደው ሲጠነክር ሲጎለምት ነው። አያችሁ ግን ሕፃን ከሆነ እዛው ወተት ላይ ነው ያለው። 5:14 ላይ ጠንካራ ምግብ ግን መልካሙንና ክፉ ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው። አያችሁ ጠንካራ ምግብ የሚወስደው ማን ነው? የጎለመተ ሰው ነው። እንዳልኳችሁ ሕፃን ልጅ ከጡጦ ወጥቶ ነው ወደ ፍትፍት የሆነች ቀለል ያለች ነገር የሚበላው። ከዛ እንደገና ጠንከር ያለ እያለ እየጨመረ እያደገ የሚሄደው። አያችሁ የቱ ላይ ነን ያለነው እኛ? አሁንም ጡጦ ላይ ነን? አሁንም ፍትፍት ላይ ነን? ወይንስ ስጋ ላይ ነን? ወይንስ አጥንት እስከ መጋጥ ደርሰናል? ይሄ በጣም ሲሪየስ ነው ወገኖቼ። ተወልዶ አለማደግ ኖርማል አይደለም። ተወልዶ አለመቀየር ኖርማል አይደለም። ቦርን አጌን ነኝ ተብሎ ዝም ብሎ መኖር በቂ አይደለም። አያም ቦርን አጌን ኦኬ ዳትስ ጉድ መጀመሪያችን ነው፣ ግን መጨረሻችን አይደለም። እድገት ግዴታ ያስፈልገናል። በዚህ ዘመን በጣም ብዙ
ስፔሻሊ የኪንግደሙ የእግዚአብሔር መንግስት የመሰደብ ምክንያት ብዙ ሰዎች ወደ እግዚአብሔር መንግስት እንዳይመጡ ምክንያት የሆነው ያላደገ ክርስቲያን ነው። በእውነት ነው የምነግራችሁ። ያላደገ ክርስቲያን በቃ ድኛለሁ፣ በቃ ተወልጃለሁ፣ በቃ ጨርሻለሁ በሚሉ ነው። በእውነት ነው የምነግራችሁ። ብዙ ሰዎች ዲስካሬጅ የሆኑ ብዙ ሰዎች ወደኋላ እየሄዱ ያሉት ለምን? መጽሐፍ ቅዱስ ስለማይነበብ። መጽሐፍ ቅዱስ አይነበብም። በቃ ጌታን ይቀበላል አንድ ሰው ድጋሜ ተወለደ። ከዛ በኋላ አንዳንዴ ስብከት ይሰማል፣ አንዳንዴ ከቲክቶክም፣ አንዳንዴ ከፌስቡክም፣ አንዳንዴ ከዩቲዩብ ሾርት በቃ ያችናችን ከዛ እየቃረመ ይኖራል። ስለዚህ እድገት የለም፣ ሪሌሽንሽፕ የለም፣ ከእግዚአብሔር ጋር ኢንቲመሲ የለም፣ ከእግዚአብሔር ጋር ጊዜ መውሰድ የለም። ከዛ የተነሳ ክርስትናው የዛ ሰው ድቅቅ ያለ ነው። እድገት የለውም፣ ለውጥ የለውም። ብዙዎችን አይማርክም፣ ብዙዎችን አይለውጥም። ወገኖቼ ይሄ የእግዚአብሔር ፈቃድ አይደለም። ብዙ ሰው እንደዚህ እያለ በየቤተ ክርስቲያኑ ላይ ይሰበክ ይችላል። ግን እነግራቸዋለሁ የተወለደ ማደግ አለበት፣ ግዴታ ነው። ለውጥ ማምጣት አለበት። ወገኖቼ ሊቆጫችሁ ይገባል። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ እንደገና እንደ ሕፃን ወተት ወገኖቼ ይሄ ለውጥ ያስፈልገናል። ይሄ ለእያንዳንዳችን መልእክት ነው። ራሳችሁን ፈትሹ። ምን ያህል ዘመን ነው በጌታ ቤት የቆያችሁት? ስንት ዓመት ነው የቆያችሁት? ምንድነው ለውጣችሁ? የት ላይ ነው ያላችሁት ዛሬ የሚለው ራሳችሁን ፈትሹና አረፈደም እንደገና በእግዚአብሔር ቃል በመሞላት በጾም በጸሎት በእግዚአብሔር ፊት በመሆን በእውነት መሰዊያን በማደስ ሃሌሉያ እንደገና በጌታ ፊት በመሆን እድገታችንን መጨመር አለብን ወገኖቼ። ኢየሱስ ክርስቶስ ጌታ ነው። አንደኛ ቆሮንቶስ 13:11 ልጅ ሳለው እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበረ፣ እንደ ልጅም እቆጥር ነበረ። ጎልማሳ ሆኜ ግን የልጅነቴን ጠባይ ሽሬአለሁ። አያቸው። ልጅ ሳለው እንደ ልጅ አወራለሁ፣ እንደ ልጅ አስባለሁ፣ እንደ ልጅ አደርጋለሁ። ይሄ ኖርማል ነው። ሕፃን ልጅ የፈለገውን ይናገራል፣ አፉ ላይ የመጣለትን ያወራል፣ ሳያስብ ይናገራል። ሰው ያሳዝናል፣ ያስቀይማል አይልም። ሕፃን ልጅ ግን እያደገ ይሉንታ እየያዘው እያፈረ እየተደበቀ ይሄዳል። አይታችሁ ከሆነ ሕፃናቶች ራሳቸውን ራሱ ግልጥልጥ አድርገው ባስሩም ሲጠቀሙ የልብሳቸውን ሲቀይሩ ገላቸው ስታጥባቸው ምንም አይመስላቸውም። እያደጉ ግን መሸፈን ይጀምራሉ። በር ዝጊልኝ። አያችሁ፣ ይሄ ትክክለኛ እድገት ነው። ይሄ ትክክለኛ እድገት ነው። ይሄንን አልበላም፣ ይሄ ይሻለኛል፣ በእጄ ጎርሳለሁ፣ አንቺ አታጉርሽኝ። ገብቷችኋል? ይሄ ትክክለኛ እድገት ነው ወገኖቼ። እና እኛም እንደዛው ልጅ ስንሆን እንደ ልጅ እናስባለን። ስናድግ ግን የልጅነት ጸባያችንን መሻር አለብን። አያችሁ፣ ልጅ ሳለው እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበረ፣ እንደ ልጅም እቆጥር ነበረ። ጎልማሳ ሆኜ ግን የልጅነት ጠባይን ሽሬአለሁ። ስለዚህ የልጅነት ጠባያችንን መሻር አለብን። ምን ማለት ነው? ድጋሜ ተወለደ አይደል? ያ ሰው ያ ድሮ የሚያደርገው ልምምዱን የድሮ አነጋገሩን የድሮ በቃ ኬርለስ ሆኖ አፉ ላይ የመጣውን የሚያወራ ከሆነ ሰዎችን ዝም ብሎ የሚያሳዝን ከሆነ እግዚአብሔር የማይከብርበትን ንግግር የሚናገር ከሆነ ሁልጊዜ ተንኮል የሚያስብ ከሆነ ክፋት የሚያስብ ከሆነ ቅናት የሚያስብ ከሆነ ምቀኝነት፣ ክርክር፣ አድመኝነት፣ ዘረኝነት የተለያዩ ነገሮች ራሱ ያ የልጅነት ጠባይ የድሮ የማንነት ጠባያችንን እያደግን ያ ሊቀር ይገባል። አያችሁ፣ እድገት ያ ነው። መጽሔፍ መጀመር አለብን። ሕፃናቶች አይ በር ዝጉልኝ እያሉ ልጆች እያደጉ ሕፃናትም ሳይሆን እያደጉ ሲሄዱ የዛ አይነት ነገር ውስጥ እንደሚመጡ እኛም አይ ይሄ አይመጥነኝም፣ ይሄ ነውር ነው፣ ይሄ ያሳፍራል፣ ይሄ እግዚአብሔርን አይመጥንም፣ እኔ እኮ አዲስ ተወልጃለሁ፣ ከማይጠፋ ዘር ተወልጃለሁ፣ የመንፈስ ቅዱስ ማደሪያ ነኝ እያለን ወደዛ መሄድ አለብን። ኢየሱስ ክርስቶስ ጌታ ነው። ኤፌሶን 4:14 እንደ ስህተት ሽንገላ ባለ ተንኮል በሰዎችን ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ኦኬ፣ ምንድነው? አንድ ሰው ሲበረታ ሲጠነክር በእግዚአብሔር ቃል ሲያድግ በእግዚአብሔር ቃል እውነት ሲያድግ በደንብ ሲጠነክር የስህተት ትምህርት አያታልለውም። ሰው ተነስቶ አያታልለውም። በፌስቡክ የሚመጣ ትምህርት አያታልለውም። በቲክቶክ የሚመጣ ትምህርት አያታልለውም። በተለያዩ ነገሮች የሚመጣ ትምህርት አያታልለውም። አይፍገመገምም። በቃ ትንሽ ሲመጣበት መፍገምገም፣ ትንሽ ነገር ሲያጋጥመው መውደቅ፣ ትንሽ ነገር ሲያጋጥመው በቃ መወለጋገድ አይችልም። ለምን? እግዚአብሔርን ያውቃል። በቃሉ ጌታን ያውቃል።
በቃሉ ማን እንደጠራው ያውቃል። በቃሉ ማን እንዳዳነው ያውቃል። አይገርምም? ምንድነው የሚለው? እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። በቃ በትንሹ ወደዛ ወደዚህ የሚለው ሕፃን ነው፣ ያልገባው ነው፣ ያልተማረ ነው፣ ያላወቀ ነው። መጽሐፍ ቅዱስን ግን ያወቀ እግዚአብሔርን ያወቀ ግን አይፍገመገምም። አውቃለሁ፣ ያመንኩትን አውቀዋለሁ፣ የእግዚአብሔር ቃል ይሄ አይደለም፣ የእግዚአብሔር ትምህርት ይሄ አይደለም ብሎ የሚበረታው የሚቆመው ኢቭን መከራ ቢመጣ ችግር ቢመጣ ነፋስ ቢመጣ የሚበረታው በአለቱ ላይ ቤቱን የሰራ ነው። በአሸዋ ላይ የሰራው አለ ንፋስ መጣ፣ ዝናብ መጣ፣ ጎርፍ ጠራርጎ ወሰደው። ከላይ ስለሆነ በማይረባ ቦታ ላይ ስለተሰራ አያችሁ። በአለት ላይ የተሰራ ግን ንፋስ ቢመጣ ወጀብ ቢመጣ ጠንክሮ ይቆማል። እና ይሄ በጣም ያስፈልገናል ወገኖቼ። ይሄንን በጣም ራሳችንን መፈተሽ አለብን። ቆላስያስ 2:7 ምን ይላል? ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። ሃሌሉያ። ስር ሰዳችሁ በእርሱ ታነጹ። ስር ስደዱ። በቃ አለቀ። አያችሁ፣ አንድ ተክል ተተክሎ ከላይ ከሆነ የተተከለው ቶሎ ይነቀላል፣ ቶሎ ይደርቃል፣ ቶሎ ይጠወልጋል። ግን ወደ ስር ዲፕ ተቆፍሮ ከገባ አያችሁ፣ ተቆፍሮ ከገባ ቶሎ ሊነቀል አይችልም። ስሩ ወደዛም ወደዚህም ስፕሬድ ያደርጋል። በደንብ እያደገ እየበዛ እየሰፋ ይሄዳል። እና ስር መስደድ ማለት ምን ማለት ነው? ዳግም ተወልዶ በቃ ዳግም ተወልጃለሁ ብሎ መሮጥ አይደለም። በቃ ጌታን ተቀብያለሁ ብሎ መሮጥ አይደለም። ስር መስደድ፣ በደንብ ወደ ውስጥ መግባት፣ የእግዚአብሔርን ቃል ማጥናት፣ ማንበብ፣ መጾም፣ መጸለይ፣ በእግዚአብሔር ፊት መሆን፣ እግዚአብሔርን ማመስገን፣ ስለ ሁሉ ነገር ማመስገን፣ እግዚአብሔርን ማምለክ ወገኖቼ። ሃሌሉያ። የመጨረሻ አንድ ቃል አለኝ። ወደ ፊልጵስዩስ 1:6 በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይሄን ተረድቻለሁ። አያችሁ፣ የሚፈጸመው ስናድግ አይደለም። የሚፈጸመው የሆነ ነገር ሲሆን አይደለም። የሚፈጸመው የሆነ አገልግሎት ስንጀምር፣ ፓስተር ስንሆን፣ ነቢይ ስንሆን፣ ወይም አፖስትል የሆነ ነገር ስንሆን አይደለም። ክርስቶስ እስከሚመጣበት እስከ ክርስቶስ ቀን ድረስ እንደሚፈጽመው ተረድቻለሁ ይላል። ሃሌሉያ። ስለዚህ እድገታችን ወደ ማን ነው? ወደ ክርስቶስ ነው። እስከ መቼ ነው? እስከ ክርስቶስ ቀን ድረስ። ስለዚህ ምን ማለቱ ነው? ሁልጊዜ እደጉ፣ ሁልጊዜ ተለወጡ፣ በክርስቶስ ቃል እደጉ፣ በመንፈስ ቅዱስ ኃይል እደጉ ነው የሚለን ወገኖቼ። ስለዚህ ምንድን ነው? በጌታ ያልሆናችሁ ሰዎች ወደ ጌታ ኑ፣ እንደገና ተወለዱ። የተወለዳችሁ ሰዎች ደግሞ ቦርን አጌን ብቻ ሆናችሁ አትቀጥሉ፣ እደጉ። እግዚአብሔር እድገታችንን ይፈልጋል። ራሳችሁን ታዘቡ። ይህንን ቻሌንጅ ሰጠኋችሁ። ስንት ዓመት ነው በጌታ ቤት የቆያችሁት? መቼ ነው የተወለዳችሁት? እስካሁን ጡጦ እየጠባችሁ? እስካሁን ወተት ላይ ናችሁ ወይንስ ስጋ ላይ ናችሁ? ወይንስ አጥንት ላይ ናችሁ? እስካሁን ዳዴ እያላችሁ ነው? ወክ እያረጋችሁ ነው? እየሮጣችሁ ነው? ራሳችሁን ታዘቡት። ለምን? ይሄ ግዴታ ስለሆነ ወገኖቼ ይሄንን ማድረግ አለብን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር አባት ሆይ እናመሰግንሃለን። ስምህ ይባረክ። ማደሪያ ዙፋን ለዘላለም የተባረከ ይሁን። አንተ መልካም አምላክ፣ አንተ መልካም ጌታ፣ ሁሌ እናከብረሃለን፣ ሁሌ እንወድሃለን፣ ሁሌ እንገዛልሃለን። አንተ የሰማይ የምድር ጌታ፣ ከምድር በታች ያለውን ሁሉ የምትገዛ አልፋና ኦሜጋ ዘላለማዊ አምላክ እግዚአብሔር ስምህ ለዘላለም ይባረክ። ተባረክ። እንወድሃለን። ስለመጣው ቃል እናመሰግናለን። እግዚአብሔር ሆይ የሚሰሙ ሁሉ በቅንነት እንዲሰሙት፣ ልባቸውን ከፍተው እንዲሰሙት መንፈስ ቅዱስ በጌታ በኢየሱስ ስም እንድትመሰክርላቸው ዛሬ በጌታ በኢየሱስ ስም መነሳት ላለበት ሰው መነሳት እንዲሆን ጌታ ሆይ ካንተ ጋር ሪሌሽንሺፕ የሌላቸው ሰዎች ዛሬ ሪሌሽንሺፕ መጀመር እንዲሆንላቸው፣ እንደገና ከኃጢአት ህይወት ወደ አንተ መመለስ፣ እንደገና መወለድና በአንተ ማደግ እንዲሆንላቸው፣ የተወለዱ ደግሞ ማደግ እንዲሆንላቸው እግዚአብሔር ሆይ እንደገና በቁጭት መነሳት እንዲሆንላቸው በናዝሬቱ በኢየሱስ ስም ጸልያለሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም መልካም ስለሆንክ፣ ስለ መልካምነትህ፣ ስለ ቸርነትህ አመሰግንሃለሁ። ቃሉን ላከ፣ ፈወሳቸው፣ ከጥፋት
ከጥፋታቸው አዳናቸው እንደሚል በዚህ ቃል ብዙዎች ይዳኑ፣ በዚህ ቃል ብዙዎች ይፈቱ፣ በዚህ ቃል ብዙዎች ከመከራና ከጥፋት ይዳኑ። ሃሌሉያ። ተባረክ ጌታ ሆይ፣ ስምህ ለዘላለም ይባረክ። ለሚሰሙ ሁሉ ጸጋ ይብዛላቸው፣ ኃይል ላጡ ኃይል ይጨመርላቸው። እግዚአብሔር ሆይ ያንተ ጸጋ እንዲረዳቸው፣ ቃሉን እንዲረዱ፣ መንበርከክ እንዲችሉ፣ መጾም መጸለይ እንዲችሉ፣ ሰው በኃይሉ አይበረታምና እግዚአብሔር ሆይ ኃይል ጉልበት እንዲጨመርላቸው በጌታ በኢየሱስ ምሕረት ቸርነት እንዲበዛላቸው ጸለይኩኝ። ጸሎታችንን ስለሰማህ አመሰግንሃለሁ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አሜን። ክብር ለኢየሱስ ይሁን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ለዛሬ ያለኝ ይሄ ነው። በሌላ ፕሮግራም እስከምንገናኝ ደህና ሁኑ። ሻሎም